The Pope received Abiy Ahmed, Prime Minister of Ethiopia, in the Vatican. The meeting was relaxed and quite short. The Pope met with Patriarch Abuna Matthias I, head of the Ethiopian Orthodox Tewahedo Church. Pope Francis makes a major announcement saying he supports LGBTQ civil unions. ከአርጀንቲና የምሽት ክበብ ጥበቃነት አንስቶ ርዕሰ ሊቃነ ጳጳስ እስከመሆን ድረስ በመከፋፈል ጊዜ አንድነትን በመምረጥ ሀያላን ሀገራትን በመጋፈጥ በዓለም ዙሪያ ላሉ ሚሊዮኖች በተለይም ለተገፉት የተስፋ ድምጽ እስከመሆን ድረስ አለፍ ሲልም በአወዛጋቢ ንግግራቸው ለተመሳሳይ ጾታ ጋብቻ በአስደንጋጭ ሁኔታ ድጋፍ እስከ መስጠት ድረስ የደረሰውን አነጋጋሪው እግር ኳስ ወዳድ የሃይማኖት አባት የፖፕ ፍራንሲስን መልካም እንዲሁም አወዛጋቢ የህይወት ጉዟቸውን በተጨማሪም ከኢትዮጵያ ጋር ያላቸውን ግንኙነት ልናስቃኛችሁ በወቅታዊ ፕሮግራማችን መጥተናል። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። የዛሬው ርዕሰ ሊቃነ ጳጳስ ፖፕ ፍራንሲስ የትናንቱ ጆርጅ ማሪዮ ቤርጎሊዮ እንደ አውሮፓውያን አቆጣጠር ታህሳስ 17 ቀን 1936 በአርጀንቲና ቦነስ አይረስ ውስጥ ተወለዱ። የተወለደውም በጣሊያን የነበረውን ፋሺዝም በመሸሽ ወደ አርጀንቲና ከተሰደዱ ጣሊያናዊ ቤተሰቦቹ ነበር። በቤተሰብ ውስጥም ከአምስት የቤተሰብ ልጆች መካከል የመጀመሪያ ልጅ ነበር። አባቱ ማሪዮ ሆሴ ቤርጎሊዮ የባቡር ሂሳብ ሹም ሆኖ ይሰሩ ነበር። እናቱ ሬጂና ማሪያ ሲቮሪ ደግሞ የቤት እመቤት ነበሩ። ቤተሰቡ ይኖር የነበረውም በፍሎረንስ መጠነኛ እና የሰራተኛው መደብ በስፋት በሚኖርበት መንደር በመሆኑ በአካባቢው የካቶሊክ እሴትና ትህትና ስር የሰደዱ ነበሩ። የዚህ ማህበረሰብ አኗኗርም የወጣቱን ጆርጅ ማሪዮን የዓለምን አረዳድ የቀረጹ ነበሩ። ከልጅነቱ ጀምሮ ለስነ ጽሑፍ፣ ለኬሚስትሪ በተለይም ለሃይማኖታዊ ትምህርቶችም ከፍተኛ ፍላጎት ነበረው። ሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላም ጆርጅ ማሪዮ በመጀመሪያው የትምህርት ህይወቱ የሳይንስ መንገድን ተከትሎ ኬሚስትሪን በማጥናት ከቴክኒካል ሁለተኛ ደረጃ ትምህርት ቤት የኬሚስትሪ ቴክኒሺያን ዲፕሎማን አግኝቷል። ከተመረቀ በኋላም ለአጭር ጊዜያት በኬሚካል ቴክኒሺያንነት ሰርቷል። በመሃልም ታዲያ ጆርጅ ራሱን እየፈለገ በነበረበት ጊዜ በቦነስ አይረስ የጭፈራ ቤት ጋርድ በመሆን እስከ መስራት ድረስም ተገዶ ነበር። ስራውም በቀጥታ ናይት ክለቡን መጠበቅ ሳይሆን ወደ ክለቡ የሚገቡትን ሰዎች መፈተሽ፣ እድሜያቸው አጠራጣሪ የሆኑትን ወጣቶች መታወቂያ ያዩ ማስገባት፣ አንዳንዴም በናይት ክለቡ ውስጥ ግጭት ሲኖር ጣልቃ በመግባት ማስማማት የመሳሰሉ ስራዎችን ነበር የሚሰራው። ይህም ከሁሉም የህይወት ዘርፎች በሰዎች ላይ የተመሰረተ አመለካከት እንዲኖረው አስችሎታል። ጆርጅ ማሪዮ በ21 ዓመቱ ማለትም በ1958 በተለይም ኢየሱሳውያን በመባል የሚታወቀውን ማህበር በመቀላቀል ትልቅ መንፈሳዊ ለውጥ አደረገ። በትምህርት፣ በሚስዮናዊነት፣ በበጎ አድራጎት ስራ የታወቀ ማህበር ነበር። የዚህ ማህበር አባል ለመሆን ያሳየው ውሳኔም ለመማርና ለአገልግሎት ያለውን ቁርጠኝነት በግልጽ ያሳየ ነበር። ከዚህ በኋላም በቺሊ ሳንቲያጎ ሁማኒቲን አጥንቶ ወደ አርጀንቲና ደግሞ በመመለስ በፍልስፍና ዲግሪውን አግኝቷል። በሳን ሚጊል በሚገኘው ኮሌጅ ኦፍ ሳን ጆሴ ደግሞ የነገረ መለኮት ጥናቱን ካጠናቀቀ በኋላ ጆርጅ ማሪዮ ቤርጎሊዮ በ1969 የካቶሊክ ቄስ ሆኖ በይፋ ተሾመ። ከዚህ በኋላም የጆርጅ ማሪዮ ቤርጎሊዮ ህይወት በስኬት የተሞላ ነበር። ለአብነትም አርጀንቲና በሚገኘው የኢየሱሳውያን ኮሌጅ ሃይማኖታዊ ትምህርትና የስነ ጽሑፍንም አስተምረዋል። ከ1973 እስከ 1979 ደግሞ በአርጀንቲና የሚገኘው የኢየሱሳውያን ቤተክርስቲያን የበላይ ጠባቂ ሆነው ሰርተዋል። ከዚህ በኋላም በ1992 የቦነስ አይረስ ረዳት ጳጳስ ሆነው መሾምም ችለዋል። በ19
በ1998 ደግሞ በካርዲናል ካራሲኖ ህልፈት በኋላ የቦነስ አይረስ ሊቀ ጳጳስ መሆን ችለው ነበር። በ2001 ደግሞ ርዕሰ ሊቃነ ጳጳስ ዳግማዊ ጆን ፖል የጆርጅ ማሪዮ ትጋትን በመመልከት ወደ ካርዲናልነት ከፍ እንዲል አድርገዋቸዋል። ከመሰል አገልግሎታቸው በተጨማሪም በአርጀንቲና ወታደራዊና አምባገነናዊ አገዛዝ ወቅት ጠንካራ መንፈሳዊ አቋም በመውሰድ አገዛዙን በመቃወም ይታወቃሉ። እንደዚህ አይነት መንፈሳዊ የህይወት ጉዞ ካደረጉ በኋላም እንደ አውሮፓውያን አቆጣጠር በመጋቢት 13 2013 ከሲስቲን ቻፕል ነጭ ጭስ ሲወጣ ዓለም በጉጉት ተመለከተ። Smoke came out gray and everybody in St. Peter's Square was scratching their heads. ይህ ጭስም በካቶሊክ የቤተ ክርስቲያን ስርዓት አዲስ ጳጳስ መመረጡን የሚያበስር ስርዓት ነው። ይህንን ተከትሎም እንደዚህ የሚል ድምጽ ተሰማ። በ600 ዓመታት ታሪክ ውስጥ ስልጣናቸውን በመልቀቅ የመጀመሪያው የሆኑ ጳጳስ ቤኔዲክት 16ኛን በመተካት 266ኛው የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳስ ብፁዕ ካርዲናል ጆርጅ ማሪዮ ቤርጎሊዮ አዲሱ ጳጳስ ሆነው ተመርጠዋል ሲል ሌላኛው አባት ዜናውን ለዓለም አበሰሩ። በሰዓቱ ጆርጅ ማሪዮ ቤርጎሊዮ ግንባር ቀደም ተፎካካሪ ባለመሆኑ የሱ ምርጫ ብዙዎችን አስደንግጦ ነበር። ነገር ግን በትህትና በታማኝነትና ለተገፉ ሰዎች ያለው መልካም ስም በጉባኤው ወቅት በጸጥታ የጓደኞቹን ካርዲናሎች ልብ አሸንፎም ነበር። ይህንን ኃላፊነት ሲቀበሉም የዘመናት የቤተ ክርስቲያኗን ሪከርድ በማሻሻልም ነበር። ከነዚህ ውስጥም የመጀመሪያው ከኢየሱሳውያን ማህበር የተገኘ ጳጳስ መሆን የቻለ ቀዳሚው ሰውም ነበሩ። ከዚህ በተጨማሪም የመጀመሪያው የላቲን አሜሪካ ጳጳስ መሆንም ችሏል። በዚህም ከ1200 ዓመታት በኋላ የመጀመሪያው የአውሮፓዊ ያልሆነ ጳጳስም ሆነዋል። በተመረጡበት ጊዜም የራሳቸው ያልሆነን ፍራንሲስ የሚል ስምን መረጡ። የዚህ የስም ለውጥ ምክንያት ደግሞ ለሰላምና ለድሆች አገልግሎት ባለው ጽኑ ቁርጠኝነት በሚታወቀው በ13ኛው ክፍለ ዘመን በነበረው በአሲሲው ቅዱስ ፍራንሲስ ስራ ተማርከው ነበር ስማቸውን ፍራንሲስ ብለው መንበረ ጵጵስናቸውን የተረከቡት። ከዚያን ጊዜ ጀምሮ ርዕሰ ሊቃነ ጳጳስ ፍራንሲስ በቅዱስ ጴጥሮስ ቤተክርስቲያን በረንዳ ላይ የማይጠፋ የእምነቱ ተከታዮች አድባር ሆነው ቆይተዋል። ቀለል ባለ አኗኗራቸውና አለባበሳቸው የሚታወቁት ሊቀ ጳጳስ ፍራንሲስ ለትራንስፖርት በሹፌር ከሚሽከረከሩ መኪናዎች ይልቅ የህዝብ መጓጓዣዎችን ምርጫቸው ያደርጉ ነበር። ከዚህ በተጨማሪም የሊቀ ጳጳሱን መኖሪያ አልቀበልም በማለትም ለመኖሪያ አነስተኛ የሆኑ አፓርትመንቶችን ይጠቀሙ ነበር። የሊቀ ጳጳስነት ጊዜያቸውም ለድሆችና ለተገፉ ሰዎች ባላቸው ጥልቅ ሐሳቢነት የሚታወቁ ነበሩ። የእሳቸውንና የሀገራችንን ኢትዮጵያን ግንኙነት ስንመለከት ደግሞ ርዕሰ ሊቃነ ጳጳስ ፍራንሲስ ያለማቋረጥ ኢትዮጵያን በዓለም ላይ ካሉ ጥንታዊ የክርስትና ስልጣኔዎችን የያዘች አንዷ መሆኗን በመግለጽ የሚታወቁ ናቸው። የኢትዮጵያ ካቶሊክ ቤተክርስቲያንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀደምት ክርስቲያናዊ ትውፊቶችን በመጠበቅና ለዓለም አቀፍ ክርስቲያን ያበረከቱትን አስተዋጽኦ ሲያወድሱም በተደጋጋሚ ተስተውለዋል። ከዚህ በተጨማሪም በርዕሰ ሊቃነ ጳጳስ ፍራንሲስ መሪነት ቫቲካን በኢትዮጵያ ውስጥ በተለይም እንደ ድርቅ፣ መፈናቀልና ግጭቶች ባሉ ቀውሶች ውስጥ ለሚደረጉ ሰብአዊ ተልእኮዎች ድጋፍን አድርጋለች። በተለይም 100 ሺዎችን በቀጠፈው የሰሜን ኢትዮጵያው ጦርነት ጊዜ ንጹሃን ጥበቃ እንዲደረግላቸው እንዲሁም ጦርነቶች በንግግር እንዲፈቱ ጳጳሱ ይፋዊ ጥሪ ሲያደርጉም ነበር። The Pope also extended solidarity with the victims of the ongoing conflict in the Tigray region of Ethiopia. በተጨማሪም በሮም ውስጥ የሚገኙ የኢትዮጵያ ካቶሊክና የኢትዮጵያ ኦርቶዶክስ ማህበረሰቦች በጳጳሱ ዕውቅና እንዲሰጣቸው አድርገዋል። እኚህ አባት ታዲያ የሚታወሱት በመሰል ስራዎችን ብቻ ሳይሆን ድፍረት በተሞላባቸውና አወዛጋቢ በሆኑ የዘመናት የቤተ ክርስቲያኗን አስተምህሮቶችን በሚፈታተኑ አቋማቸውም ጭምር ነበር። በተለይም ለኤልጂቢቲኪው ወይም የተመሳሳይ ጾታ ጋብቻ ማህበረሰብ ድጋፍ በመስጠት መሟገታቸውን ተከትሎ በእምነቱ ተከታዮች ዘንድ ከባድ ቁጣን ቀስቅሰውም ነበር።
Pope Francis makes a major announcement saying he supports LGBTQ civil unions. ርዕሰ ሊቃነ ጳጳስ ፍራንሲስ ከእርሳቸው በፊት ለነበሩ ሊቀ ጳጳሳት የማይታሰብ በሆነው እርምጃ የተመሳሳይ ጾታ ጥንዶች የሲቪል ማህበራትን እንደሚደግፉ በመግለጽ የሕግ ከለላና የቤተሰብ መብቶች ይገባቸዋል ሲሉ ተደምጠው ነበር። አቋሙም ከዚህ በፊት ታይቶ የማይታወቅ ነበር። በተለይም ከቤተ ክርስቲያኗ መሪ የመጣ መሆኑ አስገራሚ ማስደንጋጭም አድርጎት ነበር። የርዕሰ ሊቃነ ጳጳስ ፍራንሲስ ጉዞ በመንፈሳዊ አመራር ብቻ ሳይሆን በአስደናቂ አካላዊ ጥንካሬም የታገዘ ነበር። የጤና ተግዳሮቶቹ የጀመሩት ገና በልጅነት ህይወቱ ነበር። በአስራዎቹ እድሜ ውስጥ እያለ በከባድ የመተንፈሻ አካላት በሽታ በመታመሙ አንደኛውን ሳምባውን በከፊል እንዲወገድ አድርጎት ነበር። ምንም እንኳን ይህ ቀደምት እንቅፋት አጋጥሟቸው የነበረ ቢሆንም የተሸከሙትን ኃላፊነት እንዳያደናቅፋቸው ሳይፈቅዱ ደከመኝ ሰለቸኝ ሳይሉ እስከ 80 ዓመታቸው በጽናት ማገልገላቸውን ቀጠሉ። ከጊዜያት በኋላ ግን እድሜ ክብደትና ያለፈ የጤና ችግሮች ይበልጥ እየፈተኗቸው መጡ። በ80ዎቹ እድሜያቸው ውስጥም ርዕሰ ሊቃነ ጳጳስ ፍራንሲስ ስር የሰደደ የመንቀሳቀስ ችግር አጋጥሟቸው ነበር። ከዛ በኋላም ብዙ ጊዜ በዊልቸር ላይ ተቀምጠው ነበር ለህዝብ የሚታዩት። ከቅርብ ጊዜ ወዲህ ደግሞ ርዕሰ ሊቃነ ጳጳስ ፍራንሲስ በሳምባ ምች ተጠቅተው ለረጅም ጊዜያት የሕክምና ክትትል ሲደረግላቸው የቆየ ቢሆንም እንደ አውሮፓውያን አቆጣጠር በሚያዝያ 21 2025 በተወለዱ በ88 ዓመታቸው ለመጨረሻ ጊዜ የፋሲካ በዓልን ምክንያት በማድረግ ከቅዱስ ጴጥሮስ ቤተክርስቲያን በረንዳ ላይ ለእምነቱ ተከታዮች የእንኳን አደረሳችሁ ንግግር ባደረጉ በማግስቱ fratelli e sorelle buona pasqua ለ12 ዓመታት በጳጳስነት አገልግለው ከዚህ ዓለም ድካም አርፈዋል። ይህንን ተከትሎም በጳጳሱ ኑዛዜ መሰረት የቀብር ስነ ስርዓታቸው በሮም በሚገኘው የቅድስት ማርያም ሜጀር ባዛሊካ ቤተክርስቲያን የሚፈጸም ይሆናል። የፖፕ ፍራንሲስ ህልፈተ ህይወትን ተከትሎም ቀጣዩ የካቶሊክ ቤተክርስቲያን ጳጳስ ማን ይሆናል የሚለው ጥያቄ ከወዲሁ የመላው ዓለምን ትኩረት የሳበ ሲሆን ይህም በመጪው ቀናት እድሜያቸው ከ80 ዓመት በታች የሆኑ ካርዲናሎች ብቻ ድምጽ መስጠት በሚችሉበት ስርዓት የኢትዮጵያ ካቶሊክ ቤተክርስቲያን ካርዲናል በተገኙበት ጭምር የመጨረሻውን ውሳኔ እንደሚያገኝ ይጠበቃል። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ ያለን ለዛሬ አበቃን። ሰላም። fratelli e sorelle buona pasqua